መካከለኛው ምስራቅ ሊቆጣጠሩት የማይችሉት እጅግ አስፈሪ አውዳሚ ገደል አፋፍ ላይ ቆሟል። ዘናሽናል ፕላስ አሁን በለቀቀው ሰበር መረጃ መሰረት በዮርዳኖስ በሚገኝ የአሜሪካ ወታደራዊ ይዞታ ላይ በተሰነዘረው ጥቃት 2 የአሜሪካ ወታደሮች ሲገደሉ ሌላ አንድ ወታደር ደግሞ የደረሰበት አልታወቀም ተብሏል። ይህንንም ተከትሎ ዶናልድ ትራምፕ ለአሜሪካውያን ቤተሰቦች መጽናናትን እመኛለሁ ሲሉ ነገር ግን ለኢራን እጅግ አስደንጋጭና አስፈሪ ዛቻዎችን ልከዋል። ከዚህም ንግግራቸው ዓለምን ያስደነገጠው በኢራን ላይ ገሃነምን ክፈቱ የተባለው ንግግራቸው ነበር። በሌላ በኩል የኢራኑ ጠቅላይ ሚኒስትር ሙጅተባ ካሜኒ የትራምፕ ፊርማ ዋጋ የለውም ብለዋል። ይህ ብቻ አይደለም፣ የኢራን ጦር ኃይሎች በአሜሪካና በእስራኤል ላይ በታሪካችን እጅግ ኃያል የሆነውን ኦፕሬሽን በደቂቃዎች ውስጥ እንከፍታለን ሲሉ አስደንጋጭ መረጃዎችንና ማስፈራሪያዎችን ልከዋል። ውጥረቱ ዓለምን እያናወጠ ባለበት በዚህ ሰዓት ከኔቶ አባላት ሀገራት ትልቅ ክህደት ተሰምቷል። ጣሊያን መሳሪያ የጫኑ የአሜሪካ የጦር አውሮፕላኖችን በሲሲሊ በሚገኘው ሴጎኔል ወታደራዊ ካምፕ እንዳያርፉ በይፋ ከልክላለች። በሴፕቴምበር ወር ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ኒውዮርክ ቢመጡ በዓለም አቀፍ የወንጀለኞች ፍርድ ቤት የእስር ማዘዣ መሰረት ሊታሰሩ እንደሚችሉ የሕግ ክርክሮች እየተጋጋሉ ነው። ለመሆኑ የሁለት ወታደሮች መገደል አሜሪካን ወደ ለየለት ሰፊ ጦርነት ይከታታል ወይ? ጣሊያ እኛ የእናንተ የጦርነት አካል አይደለንም በሚመስል መልኩ የአሜሪካን የጦር አውሮፕላን ለምን ከለከለች? ኔታንያሁ በኒውዮርክ ሊታሰሩ ይችላሉ የሚለው የሕግ ክርክርስ በአሜሪካና በእስራኤል ግንኙነት ላይ ምን ያመጣል? ዛሬ በሶሻል ሚዲያና በዓለም አቀፍ የዜና አውታሮች ላይ እየተሰራጩ ያሉ እነዚህን አንገብጋቢና አስፈላጊ መረጃዎችን በጥልቀት ምን ተነትናቸው ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩን። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ ውድ የብርሃን ኒውስ ቻናል ቤተሰቦች። በዓለም ዙሪያ ያሉ እጅግ ትኩስ ታማኝና አንገብጋቢ መረጃዎችን በጥልቀት እያገናኘን በፍጥነት ወደ እናንተ የምናደርስበት የብርሃን ኒውስ ቻናላችን ይህ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህ ቪዲዮ ደግሞ ለብዙዎች እንዲደርስ አሁኑኑ ላይክ በማድረግ ስራችንን እንድትደግፉ እያልኩ እንዲሁም በየሰዓቱ የሚለቀቁ አዳዲስ መረጃዎች እንዳያመልጣችሁ የደወል ምልክቱን መንካት እንዳትረሱ። ቀጥታ ወደ ዝርዝር መረጃዎቹ የምናሳልፋችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ ያለው ውጥረት እጅግ አደገኛ ምዕራፍ ላይ ደርሷል። በዮርዳኖስ የሚገኙ የአሜሪካ ጦር ኃይሎችን ኢላማ ባደረገ ጥቃት 2 የአሜሪካ ወታደሮች ሲገደሉ ሌላ አንድ የጦር አባል ደግሞ ጠፍቷል። የአሜሪካ ባለስልጣናት ጥቃቱን በጥብቅ ለመመርመርና ተገቢውን ወታደራዊ ምላሽ ለመስጠት ዝግጁ መሆናቸውን አስታውቋል። ኢራን በበኩሏ ግጭቱ የሚቀጥል ከሆነ አሜሪካ የበለጠ ከባድ ዋጋ እንደምትከፍል አስጠንቅቃለች። ይህንን የሁለት ወታደሮች መገደል ተከትሎ ፕሬዝዳንት ዶናልድ ትራምፕ ለሟቹ ቤተሰቦች መጽናናትን ተመኝተዋል። ትራምፕ የወታደሮቹ ህልፈት በጣም የሚያሳዝን ነው ካሉ በኋላ የእነሱ አስተዳደር ኢራን የኒውክሌር መሳሪያ እንዳታገኝ ያለውን አቋም በድጋሚ አረጋግጠዋል ብለዋል። ይሁን እንጂ የኢራኑ ጠቅላይ መሪ ሙጅተባ ካሜኒ ባወጡት ይፋዊ የጽሑፍ መግለጫ የትራምፕ ፊርማ ፈጽሞ ዋጋ የሌለውና ታማኝነት የሌለው ነው ብለዋል። የተኩስ አቁሙ ስምምነቱ በዚሁም በይፋ በድጋሚ ፈርሷል። በሌላ በኩል ደግሞ ኢራን በደቂቃዎች ውስጥ በአሜሪካና በእስራኤል ላይ በታሪኳ ለቃ የማታውቀውን ትልቅ ጥቃት ትከፍታለች የሚል ቪዲዮ ማስፈራሪያ ቪዲዮችን እያሰራጨች ትገኛለች። ውጥረቱ በዓለም ጥጋጥጎች ላይ አዳዲስ የፖለቲካ ፍንጣቂዎችን እያፈጠረ ነው። በኦንላይን ላይ በሰፊው እየተሰራጨ ባለው መረጃ መሰረት የጣሊያን መንግስት መሳሪያ የጫኑ የአሜሪካ ወታደራዊ አውሮፕላኖች በሲሲሊ በሚገኘው የሴኔጋል የአየር ማረፊያ እንዳያርፉ በይፋ ከልክሏል። ምንም እንኳን ጣሊያን እኛ የእናንተ ጦርነት አካል አይደለንም የሚል ይፋዊ ቃል በንግግሯ ውስጥ ባትጠቀምም ይህ የአውሮፕላን መከልከል እርምጃ ግን በተዘዋዋሪ ያንን የሚያሳይ ነው ተብሏል። የጣሊያን ባለስልጣናት ይህንን ንገራ የጣሉት አሜሪካ አስቀድሞ ይፋዊ ፍቃድ ሳትጠይቅ በመቅረቷ እንደሆነ በምክንያት ገልጸዋል። ይሁን እንጂ የጂኦፖለቲክ ተንታኞች እንደሚሉት ከሆነ የጦርነቱ ውጥረቱ በከረረበት በዚህ ሰዓት የኔቶ አባል የሆነችው ጣሊያን ለአሜሪካ ጦር አውሮፕላን ፍቃድ መከልከሏ የአውሮፓ ሀገራት መካከለኛው ምስራቅ ውስጥ አሜሪካ ከምትከፍተው ሰፊ ጦርነት እሳት እጇን ለማውጣት እየሞከረ መሆኗን ትልቅ ማሳያ ነው ይላሉ። በሌላ በኩል በአሜሪካ የውስጥ ፖለቲካ ላይ ሌላ ትልቅ ህጋዊ ውዝግብ ተነስቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሴፕቴምበር ወር ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ሊያደርጉት ስላሰቡት ጉብኝት ሰፊ የህግ ክርክር እየተደረገ ነው። የከተማ ከንቲባ ዘውሃር ማምዳኒ ዓለም አቀፍ የወንጀለኞች ፍርድ ቤት ICC በኔታንያሁ ላይ በፈጸሙት የጦር ወንጀልና በሰብአዊ መብት ጥሰት ምክንያት ያወጣውን የእስር ማዘዣ ተገን በማድረግ በከተማው ህጋዊ እርምጃ መውሰድ ስለሚቻልበት ሁኔታው ተወያይተዋል።
አሜሪካ የፍርድ ቤቱ ICC አባል ባትሆንም የአካባቢው ባለስልጣናት ይህንን እገዳ ለማስፈጸም ስልጣን አላቸው ወይ የሚለው ጉዳይ ትልቅ ዲፕሎማሲያዊ ውጥረት ፈጥሯል። ይህ በእንዲህ እንዳለ በባህር ሰላጤው ያለው ውጥረት በመጨመሩ በዱባይና በአቡዳቢ አውሮፕላን ማረፊያዎች አቅራቢያዎች የሚገኙ ሲቪሎች ከአካባቢው እንዲርቁ የሚገልጹ መልእክቶች እየተሰራጩ ነው። የአሜሪካ ስቴት ዲፓርትመንት ወይንም US ስቴት ዲፓርትመንት በመላው ዓለም ለሚገኙ የአሜሪካ ዜጎች ከፍተኛ የጉዞ ማስጠንቀቂያ አውጥተዋል። አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉና ከትላልቅ የህዝብ መሰብሰቢያዎች እንዲርቁ አሳስበዋል። በሌላ በኩል ደግሞ የአሜሪካ ወታደራዊ ጣልቃ ገብነት ታላላቅ የዓለም ሀያላን ሀገራትን እያስቆጣ ይገኛል። የቻይና መከላከያ ሚኒስቴር ዩናይትድ ስቴትስን በጦርነት ሱሰኛ ሆናለች ወይንም አዲክትድ ቱ ዋር ሲል በይፋ ከሷታል። በተለይም የኢራኑ ምህር የዜና ወኪል እንደዘገበው ስትራቴጂካዊ በሆነችው የኢራን ደቡባዊ ግዛት ሆርሙዝጋን ላይ አሜሪካ የፈጸመችው የአየር ጥቃት በጃስኪ ግዛት የሚገኘውን የውሃ ማጣሪያ ተቋም ላይ ጉዳት ማድረሱ ተነግሯል። እነዚህ በመሰረተ ልማቶች ላይ የሚፈጸሙ ጥቃቶች በትራንስፖርት በንግድና በንጹሃን ዜጎች የዕለት ተዕለት ህይወት ላይ እጅግ አስከፊ መዘዝ አላቸው ብለዋል። ውሃ የህይወት መሰረት እንጂ የጦርነት መሳሪያ መሆን የለበትም የሚሉት ዓለም አቀፍ ተሟጋቾች ይህ ንጹሃን የሚጠቀሙበትን መሰረተ ልማት ላይ የደረሰው ጉዳት ከተረጋገጠ ከባድ ሰብአዊ ቀውስ ሊያስከትል እንደሚችል እያስጠነቀቁ ይገኛሉ። ጦርነት ህንፃዎችን ብቻ የሚያፈርስ ሳይሆን የሰዎችን እሴትና ውሳኔ የሚፈታትን ትልቅ ክስተት ነው። ታሪክ እንደሚያሳየው የወደሙ ከተሞችን መልሶ መገንባት ይቻላል። ነገር ግን በረጅም ጊዜ ግጭቶች ምክንያት የሚጠፋው የሰው ህይወትና የሚደመስሰው የጋራ መተማመን ለትውልዶች የሚዘልቅ ጠባሳ ጥሎ ያልፋል ብለዋል። ውድ የብርሃን ኒውስ ቤተሰቦቻችን ሁለት የአሜሪካ ወታደሮች መገደልና ጣሊያን የአሜሪካን የጦር አውሮፕላን መከልከሏ የቀጠናው ውጥረት እጅግ አስፈሪ ደረጃ ላይ መድረሱን በግልጽ ያሳያል። የሁለቱ ወታደሮች መገደል አሜሪካን ወደ ለየለት ሰፊ የክልል ጦርነት ይመራት ይሆን? ጣሊያን ለአሜሪካ የወሰደችው የአውሮፕላን እገዳስ በኔቶ ህብረት ላይ ምን አይነት ስንጥቅ ይፈጥራል? የእናንተን ሀሳብ አስተያየት በኮሜንት ስር ላይ አስፍሩልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ቸር ሰንበት።